አበበ ያዩ እባላለሁ። የኢትዮ ቴክነር ማኑፋክቸሪንግ ካምፓኒ ባለቤት ነኝ። ኢትዮ ቴክነር ማኑፋክቸሪንግ ካምፓኒ የውጭ ፕሮዳክቶች ወይም ሰብስቲት በማድረግ በሀገር ውስጥ ባሉ ሪሶርሶች ሰብስቲት በማድረግ እየሰራ ያለ ስታርታፕ ካምፓኒ ነው። ይህም ደግሞ በዋናነት እንደ ስታርታፕ ለፈሳሽ ሳሙናዎች ዋና ግብዓትነት የሚለውን ወይም ቴክነር ማወፈሪያን በማምረት እየሰራ ያለ ካምፓኒ ነው። በግብርና ተረፈ ምርት በሴሉሎዝ የበለጸገውን የግብርና ተረፈ ምርትን በመጠቀም ለፈሳሽ ሳሙና ዋና ግብዓትነት የሚለውን ቴክነርን ወይም ፓውደር ፎርሙን በኬሚካል ፕሮሰስ ውስጥ በማለፍ ዱቄቱን ማዘጋጀት ነው። ይህንም ደግሞ ፈሳሽ ሳሙና በሚያመርቱ ጊዜ ዋና ግብዓትነት ነው ውሃን፣ የእኛን ምርት እንዲሁም ደግሞ ከለርን ተጠቅመው የሚፈልጉትን ፈሳሽ ሳሙና ማምረት ይችላሉ ማለት ነው። በዋናነት እኛ ቴክነርን ለማምረት የፈለግነው ነገር ይህ ምርት በአሁኑ ሰዓት በሀገር ውስጥ አይገኝም። ከተለያዩ ቻይና፣ ኢንዲያን እና የአሜሪካን ሀገሮች ነው ፕሮዳክቱ ወደ ሀገር ውስጥ እየገባ ያለ። አሁን ላይ በአካባቢያችን የተሰማሩ የፈሳሽ ሳሙና አምራች ወጣቶች ይህንን ምርት ከውጭ በመግባቱ ምክንያት በቀላሉ ማግኘት አልቻሉም። እንዲሁም ደግሞ ባያገኙት እንኳን በትልቅ ዋጋ ነው ወይም ደግሞ ዋጋው ውድ ነው ሆኖ እያገኙት ያለ። ሶስተኛ የሚፈልጉትን ጥራት ወይም ፈሳሽ ሳሙና እያመረተላቸው አይገኝም ይህን ፕሮዳክት በመጠቀማቸው። እነዚህን ሶስት ፕሮብለሞችን ለመፍታት እኛ ኢትዮ ቴክነርን መስረትን እየሰራ እንገኛለን። የሚጠቀሙት በዋናነት እኛ የምናመርተው ዱቄት ፓርት ነው ወይም ፓውደር ፎርሙን ነው የምናመርተው። ስለዚህ ይህ ዋና ግብዓት ነው ፈሳሽ ሳሙናን ለማምረት ማለት ነው። ስለዚህ ትንሽ የኛን ዱቄት በመጠቀም ብዙ ያለውን ውሃ በመጠቀም የነሱን ብዙ ምርት ማምጣት ይችላሉ ማለት ነው። ብዙ ፈሳሽ ሳሙና ማምረት ይችላሉ እነዚህ ፈሳሽ ሳሙና አምራች ድርጅቶች ማለት ነው። የሚያጋጥማቸው ችግሮች ሶስት ችግሮች ናቸው። የመጀመሪያ አክሰሰቢሊቲ ነው፣ ማግኘት አይችሉም። ምክንያቱም ከውጭ ነው ይህ ፕሮዳክት እየመጣ ያለ። ሁለተኛው ኢትዮ ቴክነር የሚፈታው ችግር ከውጭ በመምጣቱ ምክንያት ባለ የከረንሲ ጭማሪ አሁን ውድ ሆኖ ነው ገበያው ላይ የምናገኘው። ስለዚህ ኢትዮ ቴክነር ደግሞ አፎርደብል ፕራይስ በማድረግ በቀላል በሀገር ውስጥ ያሉ ሪሶርሶችን ተጠቅሞ ዋጋውን ቀንሶ ነው የሚያቀርብላቸው። እንዲሁም ደግሞ በሀገራችን በመመረቱ ምክንያት ለእኛ ፊት የሚያደርግ ኳሊቲን አምርተን ነው እየሰራን የምንገኘው ማለት ነው። ጂአርቪ ላይ ፋይናሊስት በመሆናችን እንደ ኢትዮ ቴክነር ካምፓኒ በጣም ትልቅ ደስታ ነበረ የነበረን። ምክንያቱም እኛ ላይ አይዲያው ነው የነበረና ይህን አይዲያ ሀገራችን ላይ ትልቅ ችግር እንደሆን ይገባናል። ምክንያቱም የሚያመርት ድርጅት የለም ይህን ፕሮዳክት። ስለዚህ አይዲያው አለን፣ እንደሚሰራ እናውቃለን ባሉ የኬሚካል ፕሮሰሶች ውስጥ። ግን ትልቁ ችግር የነበረብን ይህንን ከአይዲያ አልፎ ወደ ፕሮዳክቱን ሰው እንዲጠቀመው ወደ ማድረግ ለማድረስ የፋይናንስ ፕሮብለሞቹ ነበሩ። ጂአርቪ ላይ አፕላይ በማድረጋችን ይህንን የፋይናንስ ፕሮብለማችን ፕሮዳክቱን ወደ ገበያ እንዲወጣ ለማድረግ ትልቅ ስራ ሰርቶልናል። አሁንም እየሰራልን ያለ ድርጅት ነው። ወደፊትም እሱን ተስፋ አድርገን እንጠብቃለን። የመጀመሪያው ትልቁ ነገር በነበረን ጊዜያቶች እስካሁኑ የፋይናንስ ፕሮብለሞችን ፈቶልናል። ሁለተኛ አይዲያው ብቻ ሆኖ ግን እንዴት ነው ፕሮዳክቱ ፕሮፊቴብል የሚሆነውን ደግሞ በሜንተርሽፕ እና በትሬኒንግ በጣም ጥሩ ጊዜያቶችን አብረን እያሳለፍን ነው። እሱንም በደንብ እየተጠቀምንበት ነው። ትልቁ ነገር ትሬኒንጉ ነበረ ለእኛ ትልቅ የነበር። ከዛም ውስጥ ማርኬቲንግ እና ሴልስ የሚል የወሰድነው ትሬኒንግ ለእኔ በተለይ በጣም ትልቅ ስራ እየሰራልኝ ነው። ተመልሼ ወደ ከስተመሮቼ ወይም ደግሞ ይህን ፕሮዳክት ወደሚጠቀሙት በደንብ ፎከስ እንዳደረግ ጠቅሞኛል፣ ከአይዲያውን በላይ ማለት ነው። ማርኬቲንግ ላይ ያገኟቸው ትሬኒንጎች ለእኔ በጣም ትልቅ ፖይንቶች ናቸው። ትልቅ በካስተመሮቹ ትልቅ ፕሮብለም ብለህ የምታነሳው ምንድን ነው? አንድ ፖይንት ምንድን ነው የነበረው ጥያቄ አላውቀውም ነበረ። ተመልሼ ግን ከከስተመሮች ጋር ያ ፖይንት ምን እንደሆነ ስቲም አላወቁም፣ እየጠየቅኩ ነው ያለ። እኔን በተለይ ስፔሻሊ ማይንድ ሴት ላይ በጣም ቀይሮኛል። ባለፈው በነበራት የ5 ቀን ፕሮግራሞች ኤክስፖዠሮቹ በጣም አሪፍ ነበሩ። ተመልሼ የራሴን ድርጅት ኦን ማድረግ እችላለሁ የሚል ትልቅ ኮንፊደንስን ይዤ ሄጃለሁ። ከዛ በኋላ ትሬኒንጎቹን ሳገኝ ደግሞ ስፔሻሊ በትሬኒንግ ውስጥ የሚሰጡን ሰዎች በጣም ሰፖርት ነው የሚያደርጉን። አይዟችሁ እኛ አለን ከጎናችሁ ነን አይነት ነገሮች አሉ። ያንን ኮንፊደንስ ይዘን አሁን ላይ ፋይናንስም አለን እየተንቀሳቀስን ነው። ስለዚህ ማይንድ ሴት ላይ በጣም ትልቅ ነገር አግኝቻለሁ። ማይንድ ሴት ላይ በነበሩን ትሬኒንጎች ውስጥ ያየዋቸው አንተርፕረነርሺፖች ወይም የነበሩ ፖድካስት የተደረጉ ሰዎች እነዛ ሰዎች የነበሩ ብዙ ፕሮብለሞችንና
አይዲያውን ወይም ፕሮዳክቱን ይዞ ማርኬት ላይ እንዴት አድርጋቸው መሸጥ የሚችሉ የሚሉ የራሳቸውን ያጋጠማቸውን ችግሮች ሰጥተውን ስለነበረ ኤኒ ፕሮብለም ቢከሰት ማርኬት ላይ እኔም የራሴ ሜትድ ክሬት እያደረኩኝ መንቀሳቀስ ይችላል። ለምሳሌ በጣም አንድ ትልቅ የማርኬቲንግ ስትራቴጂ አንድ ፖድካስት ላይ የነበረ ሰው አይነ ስውሮቹን መንገድ ላይ የሚለምኑትን የራሴን ማስታወቂያ እንዲሰሩልኝ አድርጌ አሰራ ነበር እያለ ነበር። ዩኒክ የሆነ ማርኬቲንግ ስትራቴጂ ያን ነገር ክሬት እስካረግ ድረስ እኔም በዛ በኩል እሱ ሰክሰስፉል ነበረ ሰውየው። ስለዚህ እኔም ያንን መንገድ እየፈለኩኝ ለእኔስ ዩኒክ ማርኬቲንግ ስትራቴጂ የትኛው ነው የሚለውን ነገር እየፈለኩ ሰዎች ክላይንቴ ጋር አብሬ እየሰራው ነው የሚገኘው ማለት ነው። ኢትዮ ቲክነር ማኑፋክቸሪንግ ካምፓኒ አሁን ላይ ሆኜ ሳስበው እንደ ስታርታፕ መጀመሪያ ለዲተርጀንት ፋክተሪዎች ላይ ነው ፎከስ አድርገን እየሰራን ያል። ኢምፖርትድ የሚደረጉ የቲክነር ፕሮዳክቶችን ቶታሊ ሰብስቲት ማድረግ መቻል አለበት ነው ወደፊት እንደ ሀገር። ኦንሊ ኢትዮጵያ ውስጥ ብቻ ነው መስራት የምንፈልገው። በምግቡ ዘርፍም ይህ ፕሮዳክት አለ፣ በወረቀት ማምረቻ ድርጅቶችም ውስጥ አለ፣ በቀለም ፋብሪካዎችም ይህ ዋና ኢንፑት የሆነ ፕሮዳክት ነው። ስለዚህ ወደፊት ቪዥን ላይ ያስቀመጥነው ኢትዮጵያ ላይ የሌለ ካምፓኒ ክሬት አድርጎ ወይም የኢትዮ ቲክነር ማኑፋክቸሪንግ ካምፓኒ አቋቁሞ ኤኒ የቲክነር ፕሮዳክቶችን ሰብስቲት ማድረግ መቻል ወደፊት በዋናነት ከፎሬን ከረንሲ ከመቀነስ በላይ አክሰሲቢሊቲ ነው። እኛ ፋይናሌ የኢትዮጵያ ሕዝብ ነው ይህን ፈሳሽ ሳሙና የሚጠቀመው። ኳሊቲ የሆነ ፈሳሽ ሳሙና ለማምረት ይህ ግብዓት ያስፈልገናል። ስለዚህ ከረንሲውን ከመጨመርም በላይ አክሰሲቢሊቲ ነው። በቂ የሆነ የሳሙና አቅርቦት ይኖረናል በሀገራችን ውስጥ። በዋናነት አንድ እንደ ኔክስት ፕላን ለኔ እንደ ኢትዮ ቲክነር ማኑፋክቸሪንግ ካምፓኒ ያስቀመጥኩት የኔትወርኪንግ ፓርትነርሽፕ ክሬት ቢያደርግልን ደግሞ ሞር መሄድ እንችላለን። በተለይ ከምንፈልጋቸው ኢንዱስትሪዎች ጋር አብረን እንድንሰራ የማሽነሪ አገልግሎትም ሊሆን ይችላል። በተለይ የኛ ምርት የኬሚካል ፕሮዳክት ነው ፋይናሊ የምናገኘው እና ትላልቅ ማሽነሪዎቹ ያስፈልጉናል ይህን ፕሮዳክት ኢምፕሩቭ ለ ስለዚህ እነዛን ኢንዱስትሪዎች ላይ አብረን ፓርትነርሽፑን እንድንሰራ እነዚህን ኔትወርኮች በደንብ ቢውልድ ቢያደርግልን እንፈልጋለን ማለት ነው። መልካም ትላልቅ አሁን የፈሳሽ ሳሙና ኢንዱስትሪዎች አሉ፣ የወረቀት ፋብሪካዎች አሉ፣ እንዲሁም ደግሞ የምግብ ፋክተሪዎች አሉ። እኛ በዋናነት ግብአቱን ነው የምናመርተው፣ ቲክነር ወይም ዋና ግብአትነት የሆነው። ስለዚህ በፕሮሰስ ውስጥ የኬሚካል ፕሮሰስ ስለሆነ የተለያዩ ማሽነሪዎች ተመሳሳይ ናቸው። ይህን ነገር ለእነሱ ዋና ኢንፑት ከመሆኑ አንጻር አውቀው ኢንዱስትሪዎቹ እነዚህ አሁን የጠቀስኩልሽ ኢንዱስትሪዎች ከኛ ጋር አብረው ፓርትነርሺፕ ነው እንዲሰሩና የሚጠይቀውን ካፒታል ኮስቱ የተወሰነ ኢንዱስትሪ ሌቭል ስለሆነ ከፍተኛ የሆነ ካፒታል ኮስት ይጠይቀናል መሬት ላይ ለማውረድ ማለት ነው ፕሮዳክት። ስለዚህ አትሊስት እነሱ ድርጅቶች ያሏቸውን ሪሶርሶች ተጠቅመን መስራት እንችላለን። እንዲሁም ደግሞ ምርታችንን ካመረትን በኋላ በሀገራችን ኢምፕሩቭ ተደርጎ እንዲጠቀሙልን ትልቁ ነገር እሱ ነው። ምክንያቱም ኢምፖርት የሚደረግ ፕሮዳክት ነው በሀገር ውስጥ እያመረትን ያለን። ፋይናሊ እነዚህ አይነት አዌርነስ ክሬት ተደርገውልን ከፓርትነርሺፖቻቸው ጋር ፕሮዳክቱን ኢንፑቱን እንዲጠቀሙልን ነው የኛ የምንፈልገው ነገር ነው። በዋናነት አይዲያችን ወደ የሚጨበት ወይም ወደ ፕሮዳክት የቀየረልን ኢዲቲኤፍ ፕሮግራምን በጣም እናመሰግናለን።